ምክንያቱ ምንድነው? ምክንያቱ የእናቴ እርግማን ነው። እናቴ ረግመዋለች። አዎ እናቴ ጠማማነቱ አመፀኛነቱ ከልክ ያለፈ ስለነበር ረግመዋለች። እናቴ ሞተችውም በርሷ እርግማን ማበዱን ስታውቅ ተቆጭታ ነው። እኔ በእጄ ነው ቀብር ያስተኛሁት። ምክንያቱም የርሷ እርግማን መሆኑን ስታውቅ በቁጭት ውስጧ እርር ብላ ሞተች። እኔ በእጄ ነው ቀብር ያስተኛሁት። ምክንያቱም የሷ እርግማን መሆኑን ስታውቅ በቁጭት ውስጥ እርር ብላ ሞተች። እነሆ ወንድሜም እንዳበደ ቀረ። መድኃኒት ተብሎ ሕክምና ተብሎ ያልተወሰደበት ቦታ የለም። የሕክምና ሪፖርት ፋይሉን ብትመለከቱ ተከምሮ ይሄን ያክላል። በመንደሩ ላይ ይታወቃል። አላፊ አግዳሚው እርሱን የማያውቀው ከንፈሩን የማይመጥለትና የማያዝንለት የለም። እናም ወገኖቼ የወላጆች እርግማን መፍትሄው ፈውስ አይገኝለትም፣ በጭራሽ መድኃኒት የለውም። ወደ መጀመሪያው ገጠመኝ ልመልሳችሁ። ልጁ በአባቱ ጀናዛ ላይ እንዲተፋበት ያደረገው ምክንያት ምን እንደሆነ ልንገራችሁ። ሟች አላህ ዱንያ ከፍቶለት አስፍቶለት ነበር። እናም ባለ4 ፎቅ ህንጻ አስገንብቶ ልጆቹም በሙሉ ወንዶችንም ሴቶችንም በዚህ ህንጻ ላይ እንዲኖሩ አደረገ። ኪራይ የለባቸው፣ የማብራት አይከፍሉ፣ ሁሉ ነገር በነፃ እንዲኖሩ ተደረገ። ትልቁ ልጁን ጀናዛው ላይ የተፋው በታችኛው ፎቅ ላይ እንዲሰፍር አደረገ። አባቱም እናቱም የዋሆች ናቸው። በዚያ ላይ አርጅተዋል፣ ሸምግለዋል። እናም አገራማን ብለው የልጃቸው ሚስት ጋር እየመጡ እስቲ ቁርስ ስሪልን ጋህዋ አፍይልን እያሉ እንደ ልጃቸው ቆጥረዋት ሳይከብዳቸው ያዟታል። ጓደኞቼ መጥተዋል፣ ሻይ አፍልተሽ ስጫቸው። የልጃቸው ሚስት ጋር እየመጡ እስቲ ቁርስ ስሪልን ጋህዋ አፍይልን እያሉ እንደ ልጃቸው ቆጥረዋት ሳይከብዳቸው ያዟታል። ጓደኞቼ መጥተዋል፣ ሻይ አፍልተሽ ጣራ ላይ ይዘሽልን ይሏታል። እናትየዋም ነይ እስቲ ጸጉሬን ፍችልኝ ጎንጎኝልኝ እያለች እንደ ልጇ ነፃ ሆና ታዛታለች፣ ትልካታለች። ልጅ ከስራ ሲገባ ሚስት ሆዬ በነገር ትጠዘጥዘው ገባ። እናትና አባትህን ጧሪ ያደረከኝ እያለች ሁል ቀን ትጨቀጭቀዋለች። ምንም ሰላም ሊያገኝ አልቻለም። ሰላም ነሳቸው። በመጨረሻም ቤት ተከራይቶ ከወላጆች ቤት ሚስቱን ይዞ ወጣ። በዚህን ጊዜ አባት በጣም አዘነ። የበኩር ልጄ የመጀመሪያ ልጄ ለሚስቱ ብሎ እኔን ተወኝ በማለት ተበሳጨ። ለቁራሽ ዳቦና ለሻይ ብሎ የሚስቱን ወሬ ሰምቶ እኛ ወላጆቹን ተወን በማለት ተብከነከነ። ከዚያም ልጆቹን ሰበሰበ። በእርግጥ ሰብስቧቸው የፈጸመው ስህተት ነው። ያው ሰው ሲበሳጭ ይስታል። ልጆቹን በሙሉ